ከደሞዛችሁ ላይ እየተቆረጠ ያለውን የገቢ ግብር መጠን የምታውቁ ስንቶቻችሁ ናችሁ? ስሌቱንስ በተመለከተ በቂ መረዳት ያላችሁ ስንቶቻችሁ ናችሁ? እንዲሁ ከደሞዝ ላይ የሚቆረጠውን ግብር የምታውቁ እንኳን ቢሆን ትክክለኛነቱን በምን ታረጋግጣላችሁ? በዚህ ዙሪያ ብዙ ሰራተኞች በቂ የሆነ መረጃ የላቸውም ብዬ ስላመንኩኝ የዛሬው ፕሮግራሜ የሚያተኩረው በገቢ ግብር አዋጅ ላይ ተመስርተን የገቢ ግብርን እንዴት እናሰላለን የሚለው ይሆናል። ይህንንም ለማየት በተገቢው መንገድ ለማየት እና እንዲሁም በዋቢነት በማስረጃ በማስደገፍ ለመመልከት ሁለት አዋጆችን የምናነሳ ይሆናል በዛሬው ዝግጅታችን ማለት ነው። በመጀመሪያ የምንመለከተው አዋጅ ይሄ አዋጅ ነው። ይሄ አዋጅ የአሰሪና ሰራተኛ ጉዳይ አዋጅ በመባል እንዲሁም ደግሞ በአዋጅ ቁጥሩ 1156 2011 በመባል የሚታወቀው አዋጅ ነው። በዚህ አዋጅ ውስጥ ዛሬ ካነሳናቸው ሀሳብ ጋር የሚቆራኙ ጥቂት አንቀጾችን የምንመለከት ይሆናል ማለት ነው። የመጀመሪያው በዚህ ሀሳብ ውስጥ የምንመለከት ከዚህ አዋጅ ውስጥ በመጀመሪያ የምንመለከተው አንቀጽ 3 ነው። አንቀጽ 3 ሰራተኛ ማለት ምን ማለት ነው ብሎ የደነገገ አንቀጽ ነው። ሰራተኛ ማለት በዚህ አዋጅ አንቀጽ 4 በተመለከተው መሰረት ከአሰሪ ጋር በቅጥር ላይ የተመሰረተ የስራ ግንኙነት ያለው ግለሰብ ነው ይላል። ስለዚህ አንድ ሰራተኛ ነው ተብሎ የሚቆጠረው በቅጥር ላይ የተመሰረተ የስራ ግንኙነት ሲኖረው ነው ማለት ነው። ስለዚህ መሰረታዊ ነገሩ ሰራተኛ ማለት በቅጥር ላይ የተመሰረተ ግንኙነት ከአሰሪው ጋር ያለው ነው የሚለው ነው በዚህ በአንቀጽ 3 የተደነገገው። አንቀጽ 3 ሲደነገግ አንቀጽ 4ን ሪፈር አድርጎ ነው የተደነገገው። በዚህ በአንቀጽ 4 ውስጥ ያሉ ነገሮች ምንድን ናቸው? በአንቀጽ 4 ውስጥ ያለው እንደ አጠቃላይ በስራ ግንኙነት የሚኖረን ውል ምን አይነት ይዘት ሊኖረው ይገባል ብሎ የሚያስረዳበት ነው። የመጀመሪያው ውላችን በአሰሪና ሰራተኛ መካከል የሚኖረው ውል አሰሪና ሰራተኛ የስራ ውል መመስረት አለባቸው የሚል ነው። መጀመሪያው ነው። ከውሉም በፊት አሰሪና ሰራተኛ እንደ ቀጣሪና ተቀጣሪ፣ ሰራተኛው እንደ ሰራተኛ፣ አሰሪውም እንደ አሰሪ እንዲታይ አሰሪና ሰራተኛው የጋራ የሆነ ውል መመስረት አለባቸው። በመቀጠል ደግሞ መብትና ግዴታ በግልጽ መቀመጥ ይኖርበታል በዚህ ስምምነታቸው ውስጥ ብሎ ያስቀምጣል። መብትና ግዴታን በግልጽ ያላስቀመጠ የስራ ስምምነት ወይም የስራ ውል ኋላ ላይ ለሚከሰቱ የትኞቹም ችግሮች ችግሩን የመፍቻ መሳሪያ ሆኖ አያገለግልም። ስለዚህ በያዝነው እጃችን ላይ ባለው የቅጥር ስምምነት ውስጥ መብትና ግዴታ በግልጽ ተቀምጧል ወይ የሚለውን ጥያቄ መመለስ ተገቢ ይሆናል። በሶስተኝነት በአንቀጽ 4 ላይ የተቀመጠው የስራው አይነት፣ ቦታ፣ የደሞዝ መጠን፣ የስሌት ዘዴ፣ የአከፋፈል ሁኔታና ጊዜ በውል መገለጽ ይኖርበታል ይላል። በዚህ በምናደርገው የስራ ውል ስምምነት ውስጥ እነዚህ ነገሮች በግልጽ መቀመጥ አለባቸው። የስራ አይነቱ ምንድን ነው? ልሰራ የተገባኝ ወይም ተምሬ ተወዳድሬ የተቀጠርኩበት ሙያ አካውንቲንግ ተምሬ አካውንታንት ከሆንኩኝ በስራው ላይ የስራው አይነት ሲገለጽ ጁኒየር አካውንታንት፣ ሲኒየር አካውንታንት ወይም አካውንታንት በተገለጸው መስሪያ ቤቱ ስራውን አውጥቶ ማስታወቂያ አውጥቶ ባወዳደረንና በቀጠረን የስራ አይነት መሰረት ስምምነቱም በዛ ሊፈጸም ይገባል። ቦታው የት ነው? የት ነው የተቀጠርነው? ለዋናው ቢሮ ነው? ገጠር ነው? ከተማ ነው? ይሄም በግልጽ መደንገግ በምንዋዋለው ውል ላይ መቀመጥ ይኖርበታል። የደሞዝ መጠናችን
በስነ ስርዓት መቀመጥ አለበት። እንዲሁም ደግሞ የአከፋፈል ሁኔታና ጊዜውም በግልጽ መቀመጥ አለበት፣ በውል ስምምነቱ ማለት ነው። እነዚህ ሁኔታዎች በስነ ስርዓት ባለመቀመጣቸው ኋላ ላይ የሚመጡ ያለመግባባቶችን ለመፍታት ችግር ይሆናል። በዚህ ውስጥ ደግሞ ብዙውን ጊዜ ተጎጂ የሚሆን ሰራተኛ ይሆናል። ከዚህ አንቀጽ ሳንወጣ በአራተኛ ሁኔታ ውስጥ ያስቀመጠው የስራ ውል ህግና ሞራል ተቃራኒ ለሆነ ስራ አይደረግም ይላል። የስራ ውል ህግን፣ ሞራልን ተቃራኒ ለሆነ ነገር አይደረግም። ሊደረግ የሚገባው በህግ አግባብ ነው። እንዲሁም ደግሞ የአንድ ማህበረሰብ የአንድ ህብረተሰብን የሞራል እሴቶችን ለጠበቁ ነገሮች ብቻ ነው የስራ ስምምነት የሚፈጸመው። በአምስተኝነት ያስቀመጠው በህግ ወይም በህብረት ስምምነት ወይም በስራ ደንብ ለሰራተኛው ከተሰጡት ጥቅሞች ያነሰ ጥቅም የሚሰጥ መሆን የለበትም። የምንዋዋለው የምንፈራረመው ወይንም ደግሞ አሰሪው እንደ አሰሪ ሰራተኛም እንደ ሰራተኛ እንድንቀጥል የምንስማማበት የጽሁፍም ይሁን በሌላ የመግባቢያ መንገድ የምንግባባበት ስምምነት በህግ ወይም በህብረት ስምምነት ወይም ደግሞ በስራ ደንብ ለሰራተኛው ከተሰጡ ጥቅሞች ያነሰ ጥቅም የሚሰጥ መሆን የለበትም ብሎ ይህም በግልጽ ይደነግጋል። ስለዚህ ከአንድ አካውንታንት በተመሳሳይ የስራ ልምድ፣ በተመሳሳይ እውቀት፣ በተመሳሳይ ዲግሪ ወይም ዲፕሎማ እኩል ተቀጥሮ የተለያየ ደሞዝ የሚያገኝበት የተለያየ ጥቅም የሚያገኝበት አግባብ አይኖርም። ስለዚህ ተመሳሳይ ስራ የሚሰሩ ሰዎች ተመሳሳይ ጥቅምን የሚያገኙበት አግባብ እንዳለ ነው ህግ የሚደነግገው። ይህንን ካልን ውሉ እነዚህን ነገሮች መያዝ አለበት ብለን ካሰብን ወይንም ደግሞ ከተደነገገና ካወቅን በኋላ ስለ ደሞዝ ደግሞ ውስን ነገሮችን ከዚሁ ከአሰሪና ሰራተኛ አዋጅ ውስጥ ማየቱ መልካም ነው። ደሞዝ ማለት ብሎ በ53ኛው አንቀጽ ንዑስ አንቀጽ 1 ላይ አንድ ሰራተኛ በስራ ውል መሰረት ለሚያከናውነው ስራ የሚከፈለው መደበኛ ክፍያ ነው ብሎ ዲፋይን ያደርገዋል፣ ደሞዝን ማለት ነው። ስለዚህ ለመደበኛ ክፍያ ለተስማማንበት መደበኛ ክፍያ የሚከፈለን ደሞዝ ነው። መደበኛ ያልሆኑ ክፍያዎች እንደ ደሞዝ ስለማይቆጠሩ እነዚህን ልንጠይቅ አይገባም ወይም አንችልም ማለት ነው። እንደ ደሞዝ በወር መጨረሻ ላይ ልንጠይቃቸው የምንችላቸው አይደሉም። ለምን? በባህሪያቸው ከደሞዝ ውጭ ያሉ ክፍያዎች በአጠቃላይ ኮንዲሽናል ስለሆኑ። ለምሳሌ አንደኛው ከመደበኛ ክፍያ ውጪ የሆነ ክፍያ የትርፍ ሰዓት ስራ ክፍያ ነው። የትርፍ ሰዓት ስራ ክፍያ ሊከፈለን የሚችለው የትርፍ ሰዓት ስራ ከሰራን ብቻ ስለሆነ እንደ ደሞዝ አይቆጠርም። የውሎ አበልንም ስንመለከት የውሎ አበል ለምሳሌ ከአዲስ አበባ ላይ ቅጥር የሆነው ሰራተኛ ወይም ተቀጣሪ የሆነ ሰራተኛ ከአዲስ አበባ ውጪ ከ25 ኪሎ ሜትር ራዲየስ ውጪ የሚወጣ ከከተማው ውጪ ከከተማው ዳር ማለት ነው። ለምሳሌ ከተማው ዳር በሱሉልታ መስመር ፍተሻ በሚባለው አካባቢ ቢሆን ከዛ 25 ኪሎ ሜትር ወጥቶ ከመደበኛ ስራው ወጥቶ ለሚያገለግለው ስራ ብቻ የሚከፈለው ነው የሚሆነው የውሎ አበል ማለት ነው። እንዲሁም የበረሃ አበል፣ መጓጓዣ አበል እነዚህ በጣም ኮንዲሽናል የሆኑ ስለሆኑ ከደሞዝ ጋር የሚሰሉ ወይንም ደግሞ እንደ መደበኛ ደሞዝ የሚቆጠሩ አይደሉም። ከአሰሪው የሚሰጥ ጉርሻ ይህም ኮንዲሽናል ስለሆነ እንደ ደሞዝ አይታይም። ኮሚሽንም እንደ ደሞዝ አይታይም። ለተጨማሪ የስራ ውጤት የሚከፈሉ ሌሎች የማትጊያ ክፍያዎችም እንደ ደሞዝ ተቆጥረው ልንጠይቃቸው የምንችላቸው ጉዳዮች አይደሉም። ከደንበኞች የሚሰበሰብ የአገልግሎት ክፍያም በተመሳሳይ ሁኔታ ምን አይደለም ማለት ነው፣ መደበኛ ደሞዛችን አይደለም። የደሞዝ ቅነሳን እንመልከት። በዚሁ በአሰሪና ሰራተኛ አዋጅ አንቀጽ 59 ላይ ንዑስ አንቀጽ 1 ላይ
ምን ብሎ ያስቀምጣል? የደሞዝ ቅነሳን በህግ በህብረት ስምምነት ወይም በስራ ደንብ በተወሰነው ወይም በፍርድ ቤት ትዕዛዝ መሰረት ካልሆነ ወይም ሰራተኛው በጽሁፍ ካልተስማማ በስተቀር አሰሪው ከሰራተኛው ደሞዝ ሊቀንስ ወይም በዕዳ ሊይዝ ወይም ደግሞ ሊያቻችል አይችልም ይላል። ስለዚህ የመጀመሪያው በህግ ለአሰሪ ከደሞዛችን ደሞዝ ቀንሶ ለመንግስት እንዲከፍል በግብር መልክ እንዲከፍል መብት ተሰጥቶታል። ይህ የተጠበቀ ነው። በህብረት ስምምነት መስሪያ ቤት ውስጥ ያሉ ሰራተኞች በሚፈጥሩት የሰራተኛ ህብረትም ይሁን በሌላ መንገድ በሚፈጠር የህብረት ስምምነት ባደረግንባቸው ጉዳዮች ላይ ደሞዝ እንዲቆረጥ ከወሰንን በዛ መሰረት ደሞዝ ይቆረጣል። በስራ ደንብም በተወሰነ መልኩ ደሞዝ ሊቆረጥ ይችላል። በፍርድ ቤት ትዕዛዝ በክርክር ውስጥ ተቆርጦ ለእገሌ ለእገሊት ይሰጥ ሲባል ፍርድ ቤት ትዕዛዝ ሲያወጣ በዛ መሰረት አሰሪዎች ደሞዛችንን ሊቆርጡ ይችላሉ። ከዛ በስተቀር የሚቆረጥ የትኛውም የደሞዝ በአሰሪዎች የሚቆረጥ ደሞዝ በህግም ይሁን በሞራል ተቀባይነት ያለው አይሆንም። ይህንን ከሰራተኛና አሰሪ አዋጁ እነዚህን ሶስት ሀሳቦች ካነሳን ካየን በሚቀጥለው ደግሞ መመልከት የሚኖርብን ከመቀጠር በሚገኝ ገቢ ላይ ግብር የሚሰላበትን መንገድ የሚደነግገውን የፌዴራል የገቢ ግብር አዋጅን ይሆናል ማለት ነው። የፌዴራል የገቢ ግብር አዋጅ በአዋጅ ቁጥር 979 2000 የተደነገጉ ጥቂት ሀሳቦችን አንቀጾችን ስበን ልክ እንደቀደመው ሁሉ የምንመለከት ይሆናል። በዚህ በፌዴራል ገቢ ግብር 979 2008 በክፍል 2 ብሎ ሰንጠረዥ ሀ ከመቀጠር የሚገኝ ገቢ ይደነግጋል። ከነዚህ ድንጋጌዎች ውስጥ ለእኛ የሚሆኑንን አንድ ሶስት አንቀጾችን ሳብ አድርገን እንመልከት። የመጀመሪያው አንቀጽ 10 ነው። ከመቀጠር በሚገኝ ገቢ ላይ ግብርን ስለመጣል ብሎ የደነገገው ነው። በዚህ አዋጅ በአንቀጽ 84 የተደነገገው እንደተጠበቀ ሆኖ ማናቸውም ተቀጣሪ በአንድ ወር ውስጥ ከመቀጠር ከሚያገኘው ጠቅላላ በወር ወይም በወሩ ከፊል ገቢ ላይ በዚህ አዋጅ አንቀጽ 11 በተወሰኑት ምጣኔዎች መሰረት በእያንዳንዱ ወር ግብር ይከፍላል ይላል። ስለዚህ አንድ ሰው በህግ ግብር እንዲከፍል ይገደዳል ማለት ነው። ይሄ በአዋጅ በህግ የተደነገገ ነው። ስለዚህ ቀጣሪ ከዚህ በመነሳት ግብርን ይከፍላል ማለት ነው። አንቀጽ 84 እንዴት መከፈል እንዳለበት የሚደነግግ ነው። አንዳንዶቻችን ለአንድ ድርጅት ብቻ ተቀጥረን ስለምንሰራ ድርጅቱ ከኛ ላይ የገቢ ግብሩን ቆርጦ ለመንግስት የመክፈል ግዴታ ይኖርበታል። ከአንድ መስሪያ ቤት በላይ የሚሰሩ ግለሰቦች ደግሞ ራሳቸው ግብራቸውን የሚያሳውቁበት ስርዓት ስላለ ነው አንቀጽ 84ን በዚህ ውስጥ ያካተተው ማለት ነው። አንቀጽ 10 በዚህ መሰረት ቅድም በአሰሪና ሰራተኛ አዋጅ ደሞዛችን እንዲቀነስ የመጀመሪያው ምክንያት ሊሆን የሚችለው የህግ ውሳኔ ነው ብሏል። ስለዚህ ይሄ ነው ማለት ነው። በዚህ አዋጅ መሰረት ግብር እንድንከፍል ለሁላችን ተጥሎብናል። በአንቀጽ 11 ላይ በመቀጠር በሚገኙ ገቢ ላይ ተፈጻሚ የሚሆኑ ምጣኔዎች ብሎ ለብቻው ደግሞ ይደነግገዋል ማለት ነው። አንደኛ በህግ የተጣለ ገቢ ከገቢያችን ላይ ግብር የመክፈል ግዴታ ጥሎብናል። በሁለተኛ ደረጃ ደግሞ በምን መጠን እንደምንከፍል ያስቀምጣል። በየወሩ ከመቀጠር የሚገኝ ገቢ በብር ከ0 እስከ 600 ያለ ምንም አይከፍልም ወይም 0% ይከፍላል። ከ601 እስከ 1650 ብር ደሞዛቸው የሆነ 10% ይከፍላሉ። ከ1651 እስከ 3200 15%፣ ከ3201 እስከ 5250 20%፣ ከ5251 እስከ 7825
ከ7801 እስከ 10930%፣ ከ10900 በላይ ያሉ ደግሞ 35% እንዲከፍሉ ህግ ያስገድዳል ማለት ነው። በዚህ በህግ ማዕቀፍ ውስጥ የምንከፍላቸው ግብሮች ሁሉ ተገቢ እንደሆኑ ምንም የማያወላዳ ነገር ስለሆነ ተገቢነታቸውን የምንቀበለው ነው። በአንቀጽ 12 ከመቀጠር የሚገኝ ገቢዎች ምንድን ናቸው? መክፈላችን እንዳለ ሆኖ ሀሳቡ እንዳለ ሆኖ ልንከፍልባቸው ዘንድ የምንገደደው ገቢዎቻችን ምን ምን ናቸው ብሎ ደግሞ በአንቀጽ 12 ላይ ይገልጻል። አንደኛ ልንከፍልበት የሚገባው ገቢያችን ሰራተኛው ይላል ካለፈው አሁን ካለው ወይም ወደፊት ከሚመጣው ቅጥር ጋር በተያያዘ የተቀበለው ደሞዝ፣ ምንዳ፣ አበል፣ ጉርሻ፣ ኮሚሽን፣ የመልካም ስራ አፈጻጸም ማበረታቻ፣ ስጦታ ወይም ሌላ የአገልግሎት ዋጋ ክፍያ ሁሉ ምን ይሆናል ማለት ነው? እንደ ገቢ ተቆጥሮ ገቢ እንድንከፍልበት እንገደዳለን። ከመቀጠር የሚገኙ ገቢዎች ብሎ ከደነገገው ሁለተኛ ሀሳብ ላይ ለ ብሎ የሚይዘው ደግሞ ያለፈን የአሁኑን ወይም የወደፊትን ቅጥር አስመልክቶ ሰራተኛው የሚቀበለው የአይነት ጥቅም ዋጋ ምን ይሆናል ማለት ነው? እንደ ገቢ ተቆጥሮ ተሰልቶ ገቢ እንዲከፈልበት ይደነግጋል ማለት ነው። በሌላ መንገድ ደግሞ በአመርሃ ተቀጣሪው ከስራ ሲቀነስ ስራውን ሲለቅ ወይም ስራውን እንዲለቅ ለማግባባት የሚከፈል ገንዘብን ጨምሮ የስራ ውል በመቋረጡ ምክንያት በፈቃደኝነት፣ በስምምነት ወይም በዳኝነት ውሳኔ መሰረት የተቀበለው ማንኛውም የገንዘብ መጠንም ከገቢ ግብር ያመለጠ አይሆንም። ገቢ ግብር ይከፈልበታል። ከአንድ መስሪያ ቤት አገልግለን ሰርተን ወደ ሌላ መስሪያ ቤት በምንሄድበት ወቅት የሚከፈለን ክፍያ አለ፣ የአገልግሎት ክፍያ። ያኛው ክፍያ እንዲሁ ለምን የተጋለጠ ነው? ለገቢ ግብር የተጋለጠ ነው። እንደ ገቢ ሲቆጠር ግብር ልንከፍልበት ይገባል ማለት ነው። በዚህ አንቀጽ ውስጥ በመቀጠር የሚገኝ ገቢ ከግብር ነፃ የተደረገውን እንደማያጠቃልል ያስቀምጣል። በአንቀጽ 2 ነው። አሁን በንዑስ አንቀጽ 2 ንዑስ አንቀጽ 1ን ነው የተመለከትነው ቀደም ብለን። በንዑስ አንቀጽ 2 ደግሞ በመቀጠር የሚገኝ ገቢ ከግብር ነፃ የተደረገን ገቢ አይጨምርም ብሎ ያስወጣልናል ማለት ነው። ለምሳሌ አሁን እስካሁን ባለው ሀሳብ ውስጥ ካየነው ውስጥ 600 ብር ግብር እንዳይከፈልበት ከ0 እስከ 600 ባለው ሬት ውስጥ ያለ ደሞዝ ግብር እንዳይከፈልበት ህግ ደንግጓል፣ አሳውቋል። ስለዚህ ከመቀጠር የሚገኝ ገቢ ከግብር ነፃ የተደረገን ገቢ አይጨምርም ሲል የመጀመሪያው እሱ ነው። ሌሎች ደግሞ በጣም ብዙ ከገቢ ግብር ነፃ የሆኑ ጉዳዮች አሉ። እሱን በሌላ ፕሮግራም በዝርዝር የምንመለከተው ይሆናል። አንቀጽ 88 ከመቀጠር ከሚገኝ ገቢ ላይ ግብርን ቀንሶ ማስቀረት ይልና ለቀጣሪያችን የተሰጠውን ስልጣን በግልጽ እዚህ ያስቀምጠዋል። የዚህ አንቀጽ ንዑስ አንቀጽ 2 እንደተጠበቀ ሆኖ ማንኛውም ቀጣሪ በዚህ አዋጅ አንቀጽ 10 መሰረት ከመቀጠር የሚገኝ ግብር የሚከፈልበትን ገቢ ለተቀጣሪው በሚከፍልበት ጊዜ በዚሁ አዋጅ አንቀጽ 11 በተደነገገው መሰረት ተፈጻሚ የሚሆነው ግብር ምጣኔ መሰረት በእያንዳንዱ የክፍያ ጊዜ መከፈል የሚኖርበትን ገቢ ግብር ከጠቅላላው ክፍያ ላይ ቀንሶ የማስቀረት ግዴታ አለበት ይላል። ስለዚህ ይህንን የመተግበር ግዴታ ቀጣሪዎች አለባቸው። ከኛ ደሞዝ ላይ ቆርጦ እንዲያስቀጥሩ ህግ ነው ስልጣን የሰጣቸው። ነገር ግን ብዙ አካውንታንቶች የሚሰሩት ስራ ስህተት፣ ብዙ የስራ ኃላፊዎች በተለያዩ መስሪያ ቤቶች ያጋጠመኝ የሚሰሩት ስህተት ምንድን ነው? ገቢ ግብር አይቆረጥም። ለምሳሌ የማይቆረጥባቸው የስራ ዘርፎች በእርሻ
እርሻ ላይ ያሉ ሰራተኞች በተለያየ ቦታ ላይ ቡና እርሻ ሊሆን ይችላል፣ እንዲሁም ደግሞ የሰሊጥ እርሻ ወይም ሌሎች እርሻዎች ላይ ሊሆን ይችላል። ሰራተኞች መጥተው ስራ ይሰራሉ። ግን የሚሰራባቸው ቦታዎች በጣም ሪሞት ቦታዎች በሚሆኑበት ጊዜ ግብር ስላልተለመደ ቀጣሪዎች ግብር እየቆረጡ ለመንግስት የሚከፍሉበት አግባብ በጣም ዝቅተኛ ነው። እንዲሁም ትናንሽ ድርጅቶች ቀጥረው የሚያሰሯቸውን ሰራተኞች ላይ ግብር ቆርጦ የማስቀረቱ ዝንባሌ ዝቅተኛ ነው። ይህ ምን እንዲሆን ያደርጋል? ኋላ ላይ ኦዲት በሚደረግበት ጊዜ ድርጅቱ በጣም ብዙ ከሰራተኛ ተቆርጦ ሊቀር የሚገባ ግብር በመኖሩ በመገኘቱ ድርጅቶች ለዚህ ተጠያቂ ሆነው እስከነ ቅጣቱ እስከነ ኢንተረስቱ ገንዘብ እንዲከፍሉ ይሆናል ማለት ነው። ስለዚህ በተለይ አካውንታንቶች ከእያንዳንዱ ሰራተኛ ግብር ቆርጦ የማስቀረጥ ስልጣን ለቀጣሪ ስለተሰጠ ይህንን ተግባራዊ ድርጅቶችን ከአላስፈላጊ ወጪ የሚገላግላቸው የሚያድናቸው ስለሚሆን በጣም ኮንሰርንድ ሆነን ይህንን መስራት እንዳለብን ይሰማኛል። በመቀጠል በምሳሌ ወደ ዋናው ሀሳብ እመጣና በምሳሌ ግብር እንዴት እንደሚሰላ በእያንዳንዱ በተቀመጡት የብራኬቶች በእያንዳንዳቸው ላይ ምሳሌ እየወሰድን ግብርን እናስላለን። የራሳችሁንም በዚህ መንገድ የምታስሉ ይሆናል ማለት ነው። የመጀመሪያው 1630 ደሞዝ ቢሰጠን ወይም ቢኖረን ስንት ግብር እንከፍላለን? በእጅስ የሚሰጥ ወይንም ደግሞ በወር መጨረሻ ላይ እንደ ደሞዝ ሊከፈል የሚችለው ብር ከዚህ ውስጥ ስንት ነው የሚለው እንመልሳለን። ይሄ 1630 እንግዲህ ምጣኔ ተሰጥቶታል። ሊወድቅ የሚችለው ከ601 እስከ 1650 ባለው 10% ነው ማለት ነው። ለምን የተሰጠን ደሞዝ 1000 ይህን ምሳሌ ስንሰራው ደሞዝ 1630 እንደሆነ አውቀናል። የግብር ምጣኔውም ከ600 እስከ 1650 እንደሆነ ተረድተናል። 10% ግብር እንደሚጠበቅባቸው አውቀናል። በዚህ በተሰጡ ነገሮች ማለት ነው። ስለዚህ ሊከፍሉት የሚገባ ግብር ብለን በዚህ መንገድ ብናሰላውስ 1630 ሲባዛ በ10% በዚህኛው 163 ብር ግብር ይጠበቅባቸዋል። በእጃቸው ሊደርሳቸው የሚገባም ደሞዝ ሌላ ተቀናናሽ ምንም የላቸውም ብለን እያሰብን ነው። 1630 ሲቀነስ 163 ብር 1467 ብር ነው ብለን ብናሰላ እና ይህንን ክፍያ ብንፈጽም ምላሻችን እንዲሁም ደግሞ ክፍያችን ስህተት ይሆናል ማለት ነው። ምክንያቱም ግብር እንዳይከፍሉበት በሕግ መብት ከተሰጣቸው ብር 600 ላይ ግብር እንዲከፍሉ አድርገናል እና ገቢያቸውን አሳንሰንባቸዋል። ይሄ የስህተት ያለው አሰራር ነው። ስለዚህ ከእያንዳንዱ የታክስ ብራኬት ውስጥ ተፈልቅቀው የሚወጡ ቁጥሮች አሉ። ማለት መንግስት ከሰጠው መብት ግለሰቦችን ተጠቃሚ ለማድረግ እነዚህ ታክስ የማይከፈልባቸው ቁጥሮች በሚገባ ማወቅ አለብን። ብዙ አካውንታንቶች በቃላችሁ እነዚህን ቁጥሮች ታውቋቸዋላችሁ፣ ነገር ግን እንዴት እንደመጡ አታውቁም። ስለዚህ በተለይም አካውንታንቶች በተለየ መልኩ የሚከታተሉ ይሆናል። ስለዚህ በመቀጠል ወደ ካልኩሌሽኑ እንገባለን። የደሞዝ ጣሪያ ከ0 እስከ 600 ነው ብለን ብንወስድ የመጀመሪያው ጣሪያ ማለት ነው። ከ600 ሲባዛ በ0% 0 ክፍያ ይኖራል። ከ600 ደግሞ ቢሆን አናቱ ላይ ሲባዛ 10% 60 ይሆናል። ስለዚህ የተቀናሽ ስሌታችን 60 ይሆናል ማለት ነው። በሚቀጥለው የታክስ ብራኬት ውስጥ ኦልሬዲ 600 ብር ታክስ አይከፈልበትም ስላለን 60 ብር የ600 10% 60 ብር ከታክስ ነፃ ነው ማለት ነው። የሚቀጥለው የታክስ ብራኬት
እንዲባዛ የሚያስገድደው በ10% ስለሆነ ከ601 እስከ 1650 ያለውን ክፍያ 10% እንከፍልበታለን ካልን ከዚህ ውስጥ 600ዋ ያ ማለት ሲባዛ በ10 60%ቱ ከታክስ ነፃ ነው። ስለዚህ ይችን ነፃ የሆነችውን እዚህ ጋር እናስቀምጣት። ይሄ ሁለተኛው የታክስ ብራኬት ከ601 እስከ 1650 ስሌት ስንሰራለት አንድ ሰው 1650 ብር ቢከፈለው 10%ቱ 165 ብር ነው ማለት ነው። ይሄ 165 ብር ኦልሬዲ 60 ብር ታክሱ ስለማይቆረጥበት ስለማይከፍል በህግ ስለተተወ 105 ብር ብቻ እንዲከፍል ይሆናል ማለት ነው። 1650 ብር የሚከፈለው ሰው 105 ብር ብቻ ነው ታክስ የሚከፍለው ማለት ነው። ስለዚህ በሁለተኛው ሬት ደግሞ በሚቀጥለው ሬት ደግሞ 1650 ሲባዛ በ15 እናደርግና 247 ብር ከ50 ይመጣል። 247 ብር ከ50 ሲቀነስ 105 ብር ለሚቀጥለው የታክስ ብራኬት ከታክስ ነፃ የሆነችዋን 142 ብር ከ50 ይሰጠናል ማለት ነው። የሚቀጥለው የታክስ ብራኬት ደግሞ ከ1651 እስከ 3200 ያለ ነው። ይሄ 3200 የሚከፈለው ሰው ቢኖር 3200 ሲባዛ በ15% 480 ታክሱ ይመጣል። ኦልሬዲ እስከዚህ ባለው ሂደት ውስጥ አንደኛ 600 ብር ስለማይከፈልበት፣ ሁለተኛ ከ600 ብር በላይ ያለው ደግሞ 142 ብር ከ50 አካባቢ ስለተከፈለበት የሚከፍለው 337 ብር ከ50 ይሆናል ማለት ነው። ከዛ በሚቀጥለው የታክስ ሬት ይሄንን 3200 ስናባዛው 640 ይመጣል። ይሄ 640 ሲቀነስ 337 ከ50 ለሚቀጥለው የታክስ ብራኬት ከታክስ ነፃ የሆነውን ገንዘብ ወይንም ደግሞ ቁጥር ይሰጠናል። ይሄ ቁጥር 302 ከ50 ነው። ስለዚህ በሚቀጥለው የታክስ ብራኬት ውስጥ 302 ብር ከ50 የቀደመ ክፍያ ነው ብለን የምንቀንሰው ይሆናል ማለት ነው። ስለዚህ ከ3201 እስከ 5250 ያለውን ወስደን 5250 ከፍተኛው ክፍያ ነው ሲባዛ በ20% ብናደርግ 1050 ብር ይመጣል። ከ1050 ብር ኦልሬዲ በቀደመው ታክስ ብራኬት ውስጥ 302 ብር ከ50 ስለተከፈለ እና ተቀናሽ ስለሚሆን 747 ብር ከ50 ቀሪ ይኖራል ማለት ነው የሚከፈል። ይህንን ደሞዝ 5250ን በሚቀጥለው በከፍተኛው ሬት ብንመታው 25% ይሆናል። 1312 ብር ከ50 ታክሱ ይመጣል። ከዚህ ከ1312 ብር ከ50 ግን በዚህ ሬት ውስጥ 747 ብር ከ50 ስለተከፈለ ተቀናንሶ 565 ብር ወደሚቀጥለው የታክስ ተቀናሽነት ይሄዳል። ይኸው እዚህ ጋር 565 ብር 7800 የሁለተኛው የሚቀጥለው የታክስ ብራኬት ከፍተኛ ደሞዝ ነው። ስለዚህ 7800 በ25% 1950 ብር ይሰጠናል። ይሄ 1950 ግብር 565ቱ ቀድሞ ስለተከፈለ 1385 ኔት የሚከፈልበት ግብር ይሆናል ማለት ነው። በሁለተኛው ሬት ከፍ ባለው ሬት ደግሞ ስንመታው ከ7800 ሲባዛ በ30% ይሆናል 2340 ብር ግብር ይመጣል። ይሄ 2340 ብር ሲቀነስ 1385 በዚህ ሬት ውስጥ የተከፈለ ማለት ነው። 1385 ስላለን 955 ብር ከታክስ ነፃ ለሚቀጥለው ተቀናናሽ ይሆናል ማለት ነው። ለ7801 እስከ 10900 ላለው ደግሞ 10900 ሲባዛ በ30% 3270 ይመጣል። በሁለተኝነት 10900 በሚቀጥለው ሬት ስናባዛው በ35% 3815 ይመጣል። ከዚህ ከ3070 ብር ላይ 955 ቀድሞ ታክስ ስለተከፈለ 2315 ብቻ የሚከፈል ይሆናል። እዚህ ጋር ስንደርስ ይሄ ፈቀቅ ሲል ወደ 3815 ታክስ መጥቶበታል። ከዚህ ከ3815 2315ቷን እዚህ ድረስ ባለው የተከፈለውን ስናቀናንሰው 1500 ከታክስ ነፃ ይሆናል ማለት ነው። ይሄ 1500 ከ10900 በላይ
ደሞዝ ለሚያገኙ ሰዎች በ35% ደሞዛቸው ይባዛና 1500 ተቀናሽ ሆኖ ያልፋል ማለት ነው። ስለዚህ ካልኩሌሽን ተሰርቶ በዚህ መሰረት የመጡ ቁጥሮች ናቸው 60፣ 142 ከ50፣ 302 ከ50፣ 565፣ 955 እና 1500 የምንላቸው ማለት ነው። የግብር ምጣኔዎች ከተቀናሽ ጋር እናስቀምጣቸው። አሁን ካልኩሌት አድርገን የደረስንበት ቁጥር ከ0 እስከ 600 0% ህጉ ሰጥቷል። እኛ ደግሞ 0 አግኝተናል ስናቀናንስ። ከ601 እስከ 1650 ላለው ህጉ 10% ይቆረጥበት ይላል። ከዚህ ውስጥ ግን 60ዋ ነፃ እንደሆነች ካልኩሌት አድርገን አግኝተናል ማለት ነው። ስለዚህ እነዚህ ካልኩሌት ተደርገው የተገኙ ቁጥሮች 142 ከ50፣ 302 ከ50፣ 565፣ 955 እና 1500 ከደሞዙ ላይ የዚህ ተፈጻሚ የሚሆነውን ምጣኔ ካባዛም በኋላ እያቀናነስን የምንሄድ ይሆናል። ስለዚህ ወደ ቀደመው ምሳሌ ሄደን ትክክለኛው ምላሽ ምን ሊሆን ይገባል ብለን እናስብ። አቶ አብይ 1630 ነበረ ደሞዝ ያልነው። ስለዚህ 1630 ሊወድቅ የሚችለው እዚህ ውስጥ ነው። ከ601 እስከ 1650 በሚለው 10% ግብር እንዲሰላ ይሆናል ማለት ነው። 1630 ሲባዛ በ10% ሲቀነስ እቺ 60 እስከ 600 ያለው ነፃ ነው ስላልን 60ዋ ትመጣለች። ያ 103 ብር ግብር እንዲሆን ያደርገዋል ማለት ነው። ተከፋያቸው ቀጥታ ከደሞዝ ተብሎ ሊሰጣቸው የሚችለው ሌላ ተቀናናሽ የላቸውም ብለን አስበን 1630 ሲቀነስ 103 1527 ብር ይሆናል ማለት ነው። ወደ ሁለተኛው ምሳሌ እንለፍ። ሁለተኛ ምሳሌ የሚሆነው የአቶ ሰለሞን ግብር የሚከፈልበት ደሞዛቸው 3000 ብር ነው ብለን እናስብ። ይህ 3000 ብር በየትኛው የታክስ ብራኬት ውስጥ ይወድቃል? ከ1651 እስከ 3200 በሚለው ይወድቅና 15% የታክስ ምጣኔ 142 ብር ከ50 ደግሞ ተቀናሽ ይኖረዋል። ስለዚህ 3000 ሲባዛ በ15% ሲቀነስ 142 ብር ከ50 ግብራቸውን ይሰጠናል። ይህም ግብር 307 ብር ከ50 ነው ማለት ነው። ከተከፋይ ሂሳባቸው ጋር ስናገናኘው ወይም ስናቀናንሰው ይሄንን ግብር 3000 ሲቀነስ 307 ብር ከ50 አቶ ሰለሞን 2692 ብር ከ50 ተከፋይ ደሞዝ ይኖራቸዋል ማለት ነው። ንጹህ ደሞዛቸው ይሄ ነው። ይህንን የምንለው ምንም አይነት ሌላ ተቀናናሽ የላቸውም ብለን አስበን ነው። ምሳሌ 3 ላይ የአቶ ሐሰን ግብር የሚከፈልበት ደሞዝ 5150 ከ25 ነው ብለን እናስብና ግብራቸውን እናስላ፣ ተከፋይ ደሞዛቸውንም እንመልከት። 5150 የሚወድቀው በዚህኛው የታክስ ብራኬት ውስጥ ነው። ያ ማለት ከ3201 እስከ 5250 ያለው 20% የታክስ ምጣኔ እንዲሁም ደግሞ 302 ብር ከ5 ታክስ ተቀናሽ አለው። ስለዚህ 5150 ከ25 ሲባዛ 20% ሲቀነስ 302 ብር ከ50 727 ብር ከ50 ይሆናል። ይሄ ግብራቸው ይሆናል ማለት ነው። ይሄ ግብር ይቀነሳል ከ5125 ብር ደሞዛቸው ላይ። ተከፋይ ሂሳባቸው ስንት ይሆናል? ሌላ ምንም አይነት ተቀናናሽ የላቸውም ብለን አስበን 4422 ብር ከ75 ሳንቲም ምን ይሆናል? ደሞዛቸው ይሆናል ማለት ነው። ምሳሌ 4 አቶ ሽመልስ ደሞዝ 7256 ብር ከ59 ነው ብለን እናስብና ግብርና ተከፋያቸው እናስብ። 7256 ከ59 የሚወድቀው እዚህ ውስጥ ነው፣ 25% ውስጥ ማለት ነው። 565 ብር ተቀናሽ አለው። ስለዚህ 7256 ከ59 ሲባዛ 25% ሲቀነስ 565 ስንት ይመጣል? 1249 ከ15 ብር ይመጣል። ይህንን ብር ከአጠቃላይ ደሞዛቸው ስንቀንሰው 6007 ብር ከ44 ተከፋይ ደሞዛቸው ይሆናል ማለት ነው። ሌላ ምንም አይነት ተቆራጭ የለባቸውም ብለን አስበን 5 የአቶ ኬኛ ግብር የሚከፈልበት ደሞዛቸው 8950 ከ25 ነው ብለን አስበን ግብራቸውንና ተከፋይ ደሞዛቸውን ስናሰላ
8950 እዚህ ውስጥ ይወድቃል። ከ7801 እስከ 10900 ባለው ውስጥ 30% ግብር ተጥሏል። 955 ተቀናሽ ቅድም ካልኩሌት አድርገን አግኝተናል። ስለዚህ 8950 ከ25 ሲባዛ በ30% 955 ብር ተቀናሽ ሲሆንበት 1730 ከ07 ብር የሚሆነው ግብር ይሆናል ማለት ነው። 8950 ደሞዛቸው ከ25 ሲቀነስ 1730 ከ07 የሚጠበቅባቸው ግብር ሲቀነስ 7222 ብር ከ18 ትክክለኛ ደሞዛቸው ሊከፈላቸው የሚገባ ይሆናል ማለት ነው። ሌላ ምንም አይነት ተቆራጭ የለባቸውም ብለን አስበን ምሳሌ 6 የአቶ ደብረጽዮን ግብር የሚከፈልበት ደሞዛቸው 12150 ከ25 ነው ብለን እናስብና ግብራቸውንና እንዲሁም ተከፋይ ሂሳባቸውን እናስላ። 12150 ከ25 በጣም ከፍተኛ የሆነ ደሞዝ ነው ተብሎ የተቀመጠ ነው። ይሄ በ2008 የተደነገገ አዋጅ ከፍተኛ ብሎ የሚያስቀምጠው ደሞዝ ከ10900 በላይ ያሉትን ነው። በእርግጥ ከዚህም 7801 10900 እነዚህም ከፍተኛ ብሎ ነው የሚያስቀምጣቸው። ግን የመጨረሻው ከፍተኛ ደግሞ ከ10900 በላይ ያለው እጅግ ከፍተኛ ነው ብሎ አስቀምጧቸዋል። እንግዲህ ከዛ በኋላ የተከሰቱ የገንዘብ የመግዛት አቅም መውረድ ወይንም ደግሞ ግሽበት ያመጣው ነገር እነዚህ ገንዘቦች አሁን ላይ ስናያቸው ዝቅተኛ እንደሆኑ አድርገን እንድናስባቸው አስገድዶናል። ይሄ አገር አቀፍም ዓለም አቀፋዊም አንድምታ ያለው ጉዳይ ነው። ዞሮ ዞሮ በዚህ በአዋጅ 979 2008 የተደነገገው እስካሁን የምንሰራበት ስለሆነ እኛም በዚሁ መሰረት እየሰራንበት የምንቀጥል ይሆናል እስከሚቀየር እስከሚለወጥ ድረስ። በቅርቡ ግን እንደሚለወጥ እኔ ተስፋ አደርጋለሁ። ስለዚህ አሁን ወደ ምሳሌው ስንሄድ 12150 ከ25 ደሞዛቸው የሚወድቀው 35% ታክስ ላይ ነው። እንዲሁም 1500 ተቀናሽ ይኖረዋል ብለን ነው የምናስለው። 12150 ከ25 ሲባዛ በ35% ሲቀነስ 1500 እኩል ይሆናል 2752 ከ88 ግብራቸው ነው። ከዚህ ሊከፈላቸው ከተስማሙት 12150 ከ25 ብር ደሞዝ ላይ 2752 ከ88 ግብር ስቀንስ በእጃቸው ሊከፈላቸው የሚገባውን 9397 ከ37 ብር እናገኛለን ማለት ነው። ይሄ ተከፋይ ሂሳባቸው ነው። ምንም አይነት ሌላ የሚቀነስባቸው ወይንም ደግሞ ተቆራጭ የላቸውም ብለን አስበን ማለት ነው። ክቡራን አድማጮቻችን፣ ተከታዮቻችን እናንተ ደሞዛችሁን በእነዚህ የታክስ ብራኬቶች በማስገባት ታክስ የተጣለበትን የታክስ ምጣኔ በማወቅ እንዲሁም ደግሞ ተቀናሾችን በማቀናነስ በእጃችሁ ሊደርስ የሚገባውን ደሞዝ ማወቅ ትችላላችሁ። በእርግጥ ሌሎች ተቆራራጮች የምናውቃቸው ተቆራጮች ለምሳሌ እንደ ፔንሽን ያሉ በሕግ አስገዳጅነት አሉ። እነሱን ወደፊት በምንሰራቸው ፕሮግራሞች አካተን አጠቃላይ ፔሮል እንዴት ይሰራል የሚለውን እናቀርባለን። ከዛ በፊት ግን እስከዛ ባለው ጊዜያችን እነዚህ የራሳችሁን ደሞዝ በእነዚህ ታክስ ብራኬቶች በማስገባት ማወቅ ትችላላችሁ ማለት ነው። ክቡራን ተከታታዮቻችን ይህ ፕሮግራም አስተማሪ ነበረ ብላችሁ ካመናችሁ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ፎሎ በማድረግ እንድትተባበሩን በአክብሮት እንጠይቃለን። እናመሰግናለን። አንድነት ነበርኩኝ።